ሀብታም ባል የነበራት ሴት ከባሏ ጋር ምሳሌ በሉ ያቀራረበች ይያለ እህል በጉሮሬ ከወረደ ሙሉ ቀን አለፈኝ እንደው ለአላህ ብላችሁ የሚል የለማኝ ድምጽ ስትሰማ ለሷና ለባሏ የምታቀርበውን አስቀምጣ ለለማኙ የሚበላና የሚጠጣ ይዛ ሄደች። ከዛም ሰጥታው ስትመለስ ባሏ ከኔ አንድ ለማኝ በለጠ፣ እኔ ተንቄያለሁ፣ ተዋርጃለሁ፣ ለማኙ እየሰማ ለማኙን ተከትለሽ ሂጂ አላት። እሷም እህል በጉሮሬ ካልወረደ ሙሉ ቀን አለፈኝ የሚል ሰው ቆሞ እንዴት ይበላናል ብዬ እኮ ነው ስትለው አራፈር ቢ ለማኙን ተከትለሽ ሂጂ ብያለሁ በቃ ሂጂ ብሎ ጮህባት። ለማኙም ይህንን ሰምቶ ያአላህ የኔ ችግር ከኔ አልፎ የሰው ትዳር ማፍረስ ደረጃ ከደረሰ እንግዳውስ መኖር በቃኝ፣ ግደለኝ ያአላህ ግደለኝ እያለ አካባቢውን ለቆ ይሄዳል። ሴትየዋ ምሽ ካጠፋሁ ይቅርታ ይደረግልኝ ብትለውም እኔ ተንቄያለሁ፣ ተዋርጃለሁ፣ ለማኙን ተከትለሽ ሂጂ ብያለሁ ሂጂ አላት። ቢባል ቢሰራ እንቢ ስላለ ከነሙሉ ሀብቱ ንብረቱ ጥላለት ወጣች። እሷም ሩቅ ሀገር ወደሚገኙ ዘመዶቿ ጋር ሄዳ ስትኖር ገና 4 ዓመት ሳይሞላት ነበር ሌላ ሀብታም ባል ያገባችው። ከአዲሱ ባሏ ጋር ሆና ምሳሌ በሉ ያቀራረበች